ቴዲ አንተ ለነሱ ኮምፒውተር እውቀት አሰለጠን ካንተ ከነሱ ምን ተማርክ ሲለኝ በሙሉ 100% በራስ መተማመን ዲሲፕሊን ያልኩት ያው በነበረን ቆይታ እንግዲህ የተሻለ ቀረቤታ ወይም ደግሞ እንደ ቤተሰብ ነበር የነበረው እነሱም በእኔና በእነሱ ማለት ምንም ጋፕ አልነበረም ደስ የሚል የቤተሰባዊ ጓደኝነት ነበረንና እስኪገባቸው የማስተማር የማሰልጠን እነሱ ራሳቸው እንዴ ይሄ ልጅ አደከም ነው እስከሚሉ ድረስ ግን ሳትፈሩ ሳትጨናነቁ እስኪገባቸው ድረስ ጠይቁ በማለት በጣም የቤተሰብ ሲስተም አኳኋን ስለፈጠረ ያ ቅድም እንደዛ ሊሆን ተፈጥሯል ማለት ነው። አሁን ይሄ እውነት ለመናገር ለኔ ራሱ ትልቅ በህይወት አጋጣሚ ትልቅ እድል ነው የድሬዳዋ ፖሊስ ጠቅላይ መምሪያን ሰራዊት አባላት ማሰልጠን። ምክንያቱም ወተን የምንገባው እነሱ 24 ሰዓት ድሬዳዋን በሁሉም ጣቢያዎች ላይ እየጠበቁ እያገለገሉ ስለነበረ እንደዚሁም በሃይማኖት በዓላቶች ላይም እነሱ ባይኖሩ በደንብ እንትን ላይል ይችላልና ፖሊስን ማሰልጠን በራሱ ደስ የሚል ነውና የድሬዳዋ ፖሊስ ጠቅላይ መምሪያ ሰራዊቶች ፍጹም ዲሲፕሊን መለያቸውን በቃ እኔ አሁን በዚህ አጋጣሚ እንደውም እንደ እንትን የኔ ኮሌጆ ዲን አቶ ሳላዲን ይባላልና ቴዲ አንተ ለነሱ ኮምፒውተር እውቀት አሰለጠን ካንተ ከነሱ ምን ተማርክ ሲለኝ በሙሉ 100% በራስ መተማመን ዲሲፕሊን ያልኩት እኛ ጋር ያለውና እነሱ ጋር ያለው ዲሲፕሊን ሰማውና ምድር የማይገናኝ ነውና በጣም ዲሲፕሊንድ ናቸው ሰው አክባሪ ናቸው ስራ አክባሪ ናቸው ሰዓት ሳይሸራረፉ ምን ሳይሉ ለነበረን የኮምፒውተር ስልጠና ላይ እንትን ሳይደክሙ ጥያቄዎችን እየጠየቁ ለማወቅ ያላቸው ጉጉት ከፍተኛ ነበርና ያ በጣም ለኔም ኢምፕረስድ ያደረገኝና ሌላውም ላይ እንደዚሁ ባገኝ ወይም ደግሞ ሌላ አሁን እንደዚህ ከ12 ያክል ተቀብለን እናሰልጥናቸውም ላይ እንደዚህ አይነት ባህሪ ቢኖር ላልውና በጣም ደስ የሚሉና ሚናፍቁ ሰራዊት አባላቶች ናቸው ብዬ ለመግለጽ እችላለሁ። አመሰግናለሁ።